አይወለድም ጌታ በፈጠረው ፍጡር አይሻልም እንዴ እውነቱን ተናግሮ እመሸበት ማደር። እንዴት ይታሰባል እንዴትስ ተደርጎ እኛን የፈጠረ በእኛ ገላ ሰርጎ። እንዴት ይወለዳል ከሴት ልጅ ማህፀን የሰው ልጅ ተብሎ። እንዴት ይሰቀላል በፈጠረው ፍጡር ተገርፎ ተገሎ። አምላክ እኮ ማለት ልዕለ ኃያል ነው ሁሉንም ያስገኘ ዙፋኑ ከፍ ያለ ምንም ያልጎደለው። እንዴት ይወለዳል በፈጠረው ፍጡር ለማሰብ ራሱ ነው የሚያደናግር። ክርስትናንና ስላሴን የሰበከ አንድም ነብይ የለም። ባለፉት 5 ክፍሎች የመጽሐፍ ቅዱስ ግጭት፣ የስላሴ ስህተት፣ የክርስትና ተቃርኖ ከመጽሐፍ ቅዱስ ጋር እንዲሁም የኢየሱስን ማንነት አይተናል። ይህንን ያደረግንበት ዋና ዓላማ ከውዝግብ ወጥታችሁ አእምሯችሁ ፍጹም ረፍት ወደሚያገኝበት መለኮታዊ እውነት እንድትሻገሩ ነው። አሁን ደግሞ ከዚህ ሁሉ ግጭት የጠራውን የነቢያት ሁሉ መንገድ የሆነውን ኢስላምን እንመልከት። ኢስላም የኢየሱስን ማንነት ከሰው ሰራሽ አምላክነት አጽልቶ በትክክለኛው የነብይነት ማዕረጉ ላይ ያስቀምጠዋል። ቁርአን 5:75 ላይ እንዲህ ይላል፣ የመርየም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። እንዲሁም በሱራ መርየም 30 ላይ ኢየሱስ እንዲህ አለ፣ እኔ አላህ ባሪያ ነኝ፣ መጽሐፍን ሰጥቶኛስ ነብይም አድርጎኛል። አምላክን ለሶስት ለሚከፍለውና አእምሮን ለሚያደናግረው የስላሴ አስተሳሰብ ቁርአን በሱረቱ ኒሳ 171 ላይ እንዲህ ሲል መልስ ይሰጣል፣ አማልክት ሆስት ናቸው አትበሉ፣ ተከልከሉ፣ ለእናንተ የተሻለ ይሆናልና። አላህ አንድ አምላክ ብቻ ነው፣ ለእሱ ልጅ ያለው ከመሆን የጠራ ነው። እንዲሁም በሱረቱል ማኢዳ ቁጥር 73 ላይ እንዲህ ይላል፣ እነዚያ አላህ የ3 ያለው ያሉ በእርግጥ ካዱ፣ ከአምላክም አንድ አምላክ እንጂ ሌላ የለም። የሰው እጅ የገባባቸው መጽሐፍት እርስ በርሳቸው የሚጋጩ ሲሆን ቁርአን ግን ከአምላክ ዘንድ የተጠበቀ ብቸኛው እውነተኛ ቃል በመሆኑ ምንም አይነት ተቃርኖ የለበትም። አላህ በሱረቱ ኒሳ 84 ላይ እንዲህ ይላል፣ ቁርአንን አያስተነትኑምን? ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙን መለያየትን ባገኙ ነበር። ኢስላም የነቢያት ሁሉ ሃይማኖት ነው። ቁርአን በ367 ላይ ስለ አብርሃም እንዲህ ይላል፣ ኢብራሂም አይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበር፣ ከአጋሪዎችም አልነበረም። እንዲሁም በሱረቱ ዩኑስ ቁጥር 84 ላይ ሙሳ ማለ፣ ህዝቦቼ ሆይ በአላህ አምናችሁ እንደሆነ ሙስሊሞችም እንደሆናችሁ በእሱ ላይ ተመኩ። ነቢዩላህ ኑህም ለህዝቦቻቸው እንዲህ ብለው ነበር፣ ከሙስሊሞች እንደሆን ታዝዣለሁ። ለአብነት ያክል እነዚህን ጠቀስን እንጂ ሁሉም ነቢያቶች ሙስሊሞች እንደነበሩ በርካታ አንቀጾች ላይ ተጠቅሷል። መጽሐፍ ቅዱስም ቢሆን ሁሉም ነቢያቶች ሙስሊሞች ወይም ለአንድ አምላክ ታዛዦች እንደነበሩ ይናገራል። ክርስትናንና ስላሴን የሰበከ አንድም ነብይ የለም። እናም ወገኖቼ ከኢስላም ውጭ ለልብ ሰላምና ለአእምሮ ተስማሚ የሆነ ሃይማኖት ከየት ሊመጣ ይችላል?